ሞይ ለኔ አታሳየኝም ያስከው ነገር አሳየኛው እኔ አሳይሻለሁ እኮ አሳየኛው ጣና አሳየኝ ተረጋጊ አንቺ ተረጋጊ ማይ ምን ሆነሻል ወይኔ ምን እንደምትይው አንቺ ቀመጠህ ላይል ነው በያታ እኮ ያሳየኝ አንቺ ትሻላለሽ ታምናቅ ኖራለች ብቻዋን ከልጅ አንተ ዝም በል ስለምንድን ነው የምታወራው በቤተሰብ ጣልቃ ገብተህ ትዳራቸውን አደጋ ላይ ጥለሃል ለትዳራቸው አደጋ ነው አንተ ከመካከላቸው ውጣ ሲለይ ነበር ይሄ የተከበረ ቤተሰብ እና እኔም ትዛዛችሁን አክብሬ ቃላችሁን ጠብቄ በመትሉኝ ምን ሆነሻል ልጇን አታምኑ እንደምባል ምን ሆነሻል አንተ ራስ ሌላ ስለነበረብህ ነው ማይ ምን ሆነሻል ታዋቂ ታወራለሽ እንዴ ሰላም ውድና የተከበራችሁ ተወዳጅና ተናፋቂ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ሁሉ ሰላም ሁሉ መልካም አላችሁልኝ ሰላማችሁ ይብዛልኝ እኔም አለሁላችሁ ቤተሰብ እንዴት ናችሁ በእያላችሁበት ሰላማችሁ ብዝት ይበልልኝና ቤተሰብ ዛሬ ዋነኛ የተከሰትኩበት ምክንያት ምንድነው ያው ከፍፄ ቤተሰብ ጋር ያለኝን ነገሮች በሰላማዊ ፍጹም ሰላማዊ በሆነ መልኩ ፈተናል ነገር ግን ያው ፍጹም በባህሪው ትንሽ አስቸጋሪ ሰው ነው እንደ ጓደኛ ማቀው አስቸጋሪ ባህሪ ያለው ከማሄ ጋር አብሬ ያልቀጠለም አይነት ነገር የሚል ነገር አለው ፍጹምን ደግሞ በዚህ መልኩ ህይወት እንዲመራ እኔም ደስ አይለኝም ቤተሰብ እናንተም አትወዱትም ስለዚህ ለዚህ ምክንያት አንተ አይደለህም ብሎኛል ነገሮች ካሳየሁት በኋላ ግን ያም ሆነ ይህ በቤተሰብ ጣልቃ ገብተህ ትዳራቸውን አደጋ ላይ ጥለሃል ለትዳራቸው አደጋ ነው አንተ ከመካከላቸው ውጣ ሲለይ ነበር ይሄ የተከበረ ቤተሰብ እና እኔም ትዛዛችሁን አክብሬ ቃላችሁን ጠብቄ በመትሉኝ መንገድ ለመየስል ከሱ ጋር ያለኝን ነገር ፍጹም ሰላም ፈታን ጉዳዩ ላይ ስለሌለውበት ማለት ነው እሱ እንደሚያስበው አይነት ሰው አለመሆኔን ሰው ባለበት ጓደኞቻችን ባሉበት ማለት ነው ትላልቅ ሰዎች አስቀምጠን እያንዳንዷን ነገር በግልጽ አስቀምጠን ግን የማይሆን ምክንያቶች እየፈጠረ በማይሆን ነገር ትዳሬን መቀጠል አልፈልግም ይላል ምንድነው የሚለው ነገር ዲቴል ሳስብ እኔ የመጣልኝ ነገር አለ ከዛ በፊት እጄ ላይ የተላከ መረጃ አለ በአካልም ደርሼበታለሁ ማን እንደሆነችና የት እንዳለች አውቄያለሁ ያንን መረጃ ሳይዩት ያንን መረጃ ሳሳየው ደንግጧል እኔ ጀርባው እኔ ዝም ብዬ የማስበው ሌላ ያሰበውና የሚጠብቀው ህይወት ስላለ ከማይ ምክንያት ነበር የሚፈልገው እኔን ምክንያት አድርጎ ለመውጣት ነበር ሐሳቡ ግን አልተሳካም ስለዚህ ከኔ ጋር ያለውን ነገር በሰላም ከፈታ በኋላ ትዳራቸው መስተካከል አለበት አብረው መቀጠል አለባቸው ልጆች በጋራ አብረው ማሳደግ አለባቸው እሱ አልፈልግም ምክንያት በቃ ከማይ ጋር ያለኝን ነገር ጨርሻለሁ እሷ ድጋሚ ከኔ ጋር ማንንም አያያትም አብራኛ አትኖርም የሚል ሐሳቤ ነው ያለው ምን ማለት ነው ቤተሰብ እናንተስ እንዴት ታዩታላችሁ ይሄ ከባድ ነገር ነው ለዚህ አልነበረም ይሄ ሁሉ ቤተሰብ ያፈራ ነው ምክንያቱ አንተ ነህ የምትሉኝ ከሆነ ቤተሰብ አዎ ምክንያቱ እኔ ነኝ ብዬ ማለት ነው ለመፍታት ያለውን ነገር እውነታው ይሄ ነው ብዬ ተቀራርቤ አወራው ማይም ፍጹምንም በግል ነገር ግን ተማምነናል በቃ እኔን ከጉዳዩ ነፃ አርገውኝ ለፍቻችን ለግጭታችን ምክንያት አንተ አይደለም ቴዲ ሶሪ ፍፄ ሶሪ ተባብለን ማለት ነው ያካይ ችግራችንን አስተካክለን አብረን በጓደኝን ልንቀጥል ተስማማን ከማይ ጋር አልቀጥልም ለምን እና ቤተሰብ ስላለው ነገር አጠቃላይ ለማውራት ማይ ቀጥራኛለች ምንድነው መላት ፍጹም ካንቺ ጋር መቀጠር አይፈልግም እንድላት ነው እኔ በጣም ጨንቆኛል በጣም ግራ ገብቶኛል ነገሮች ወዴት እየሄዱ እንደሆነ ቤተሰብ በደንብ ማወቅ ያለባችሁ ምክንያት የምታቁት ነገር ምንድነው እኔ አይደለሁም ለግጭታቸው መነሻ የግጭታቸው መነሻ ምንድነው የሚለው ነገር ነው የደረስኩበት ነገር አለ ያንን ተማምነን ከጥፋቱ ለማረም ካልተዘጋጀ የማይሆን ነገር ይፈጠራል ማለት ነው እኔ እስካልሆንኩ ድረስ ምክንያታቸው ያንን ያለኝን መረጃ ማለት ነው እሷንም ቆንጥጬ
እኔ በያዝኩት መረጃ መሰረት ማለት ነው እሱንም እጄ ላይ ወድቋል። አሁን ወደ ትዳሩ መመለስ አለበት። ይሄንን የማደርገው ለሰላምና ማለት ነው ለአብሮነታቸው ስል ነው። ከሰው ለመራቅ ስንል ማለት ነው የማይሆን ምክንያቶችን አጀንዳ እየፈጠረን መስጠት የለብንም። መፍታት እኮ ሰው ይፋታል እኮ ሊለያይም በሞትም ሊለያይ ይችላል እኮ። ግን የማይሆን ምክንያት ማስቀመጥ የለብንም። ከእህቱ ጋር ወንድሟን የሚጠረጥር ባሎች አሉ። አንዳንዴ ከጓደኛ ጋር ምናምን የማይሆን አልፈልግሽም በቅቶኛል ያንቺ ነገር አብቅቷል ማለት ይቻላል እኮ። ወይም የተሻለ አግኝቻለሁ የተሻለ ማግኘት ይያለው በቃ እርካሽነቱ መጨረሻ ማለት ነው እንደዛ ማለት ይቻላል። ነገር ግን ከጓደኛሽ ጋር ጠረጥረሻለሁ ከወንድምሽ ጋር ጠረጥረሽ ካጎትሽ ልጅ ካክስትሽ ልጅ የሚባል ቅርጥርሴ ቤተሰብ ጥሩ አይደለም። ስራችንን ጀምረናል ወደ ሰላማዊ ቤተሰብ። ይሄ ቤተሰብ በጥሩ ነገር ነው የመጣ ነው። በጥሩ ነገር እንጨርሳለን ነገሮችን ጠቅላላ የጀመርነው። ስለዚህ ቤተሰብ ስሰድቡኝ ስትቆጡኝ ስገስጹኝ ነበረ። እውነታው ይሄ ነው። ዛሬ ሁሉንም ፍርጥርጥ ይወጣል። ማይን ቀጥሬያታለሁ እየጠበቀችኝ ነው። ስላለው ነገር ከማይ ጋር ዲቴል አወራለሁ። ፍጹምም ይመጣል ደውዬለታለሁ። እሱ ማይ ቀጥራይ ነው። ነገር ግን ማይን ብቻዬን አግኝቼ እንደገና ባወራ ሌላ አጀንዳ ውስጥ ነው የሚገባብኝ። አሁንም እኔ ምክንያት ላይ ያረግ ነው ራሱን ጭምር ጠርቼዋለሁና ቤተሰብ ስላለው ነገር አብረን እናወራለን። ተከተሉ። ሰላም እንዴት ነህ? ቆየሁብሽ። አይ ዞር ብዬ ቪዲዮ እየሰራው ነበር። ቢያንስ መልእክት ላስተላልፍ ብዬ ስለዚህ አየሩ ተመችቶኛል። በቃ ኦኬ። አይ ቆንጆ ወሬ እያየሁ ነበር። እና እንዴት ነሽ? ደህና ነኝ። ስደውይልኝ የተለየ ነገር ይዘሽ እንደመጣሽ አውቃለሁ። እኔ ጋር ምን የተለየ ነገር ይኖራል? እናንተ ጋር ነው እንጂ የተለየ ነገር ያለው እናንተ ጋር ነው። ብዙ አዳዲስ ደሳስ የሚል ወሬ አዲስ ነገር ያለው እሱም ይፎክረው ነገር ማያትስሚ ሰምተሽኛል? ብርቅ አይደለም እኮ ማንንም ቢፎክር እኔ ብርቅ አይደለም። እኔ እንትና አብሬ አልኖርም አብሬ አታየኝም ምናምን የሚለው ነገር ማለት ነው ብዙ ያሳስብሽ። ለትንሽ ቀን ነው አንቺ ታገሺ። ከልጆችሽ ጋር እስካለሽ ድረስ ምንም ሊደብርሽ አይገባም። አሁን ሁለታችሁም እሱ ብቻ አይደለም ጥፋተኛ፣ ሁለታችሁም ናችሁ ሲጀመር። እኔ ምን አጠፋው? አሁን እኔ እሱ ሽምግልና ምናምን አይደለም አንተ ጋር የመጣሁትኝ። ሽምግልና ምናምን ሲሆን አንተ ለነገሩ ሲጀመር እኔ የራሴ ወዳጅ የምላቸው ሰዎች ናቸው ብዙ ጊዜ ጠላት ሆነው የማገኘውና ብዙ ነገር እያወቅ ከኔ ትደብቀኛለህ ቢያንስ ምንም ማለት ነው። እግዚአብሔርን እኔ እኮ ፍሴን ጠርቼዋለሁ ደውዬለታለሁ ቢያንስ ማለት ነው አብረን እንድናወራ ነው ስላለው ነገር ማለት ነው። የኔና አንቺ አብሮ መቆም ምናምን ቤተሰብ ምናምን ብዙ እየወደዱት አይደለም ማንም አይደለም። እሱ ምክንያት እያደረገ የነበረው ማለት ነው የሁለታችንን የግል ግንኙነት ነው አይደል? ያ ምክንያት ሊሆን አይገባም። ምክንያት ሊሆን እንደማይችል ማለት ነው ቁጭ ብለን አወራን። ሰው ባለበት ቤተሰብ እያንዳንዱን ነገር አወራ። እሱ አያሳስበኝም። ይኸውልህ አሁን እኔ የኔና አንተ አብሮ መሆን ምናምን ሳይሆን ትናንትና የሰራችሁትን እኮ እንትን አይቻለሁ ቪዲዮ በስነ ስርዓት ምን እያሳየው እንደነበረ ምናምን ገብቶኛል። አሁን ያንን ነገር እኔ አብራርተ እሱ የሚምጣ እሱ ፊት አብራርተ ትነግረኛለህ። እስከዛ ግን አንተ ለኔ ጀምርልኝ ያለው ነገር ምንድነው ያሳየው ለትናንት ለፍጼ ማይ እሱ ሌላ ነገር ነው። ለምን ሌላ ነገር ነው? ማወቅ አለብኝ እኮ የኔ ህይወት ጉዳይ ነው አይደል እንዴ? ኖ ማይ ማወቅ አለብኝ። ካንቺ ጋር የሚገናኝ ነገር አይደለም። ሰምተሽኛል? በግል የምናውቀው ጓደኛችን ነበረ ከዚህ በፊት በጋራ አብረን የሚገናኝ ነገር አይደለም። ማይሙች እኔ አንቺን ዋሽሻለሁ እንዴ? አንቺ ኧረ በእናትህ ተይ ዲስቲ ዝም በል። ምን ሆነሻል? እኔ አንቺን ዋሽሻለሁ? ከዚህ በላይ ክንድንም ተዋሸኝ። አልዋሽሽም ማይሙች። ኧረ በእናትህ እኔ ለምን ልሙት? እኔ አልሙት። አንቺ እኔን መጠርጠር ጀምረሻል ማለት ነው እንዴ? ይኸው ፍፄ መጥቷል። አንተም በቃ እሱን ከህይወቴ እንድትወጡ ፈልጋለሁ ለአንዴና ለመጨረሻ ያለው ነገር ግልጽ አድርጎ ይነግረኛል። ሁለታችሁም ከህይወቴ ትወጣላችሁ። ወንድሜ እንዴት ነህ? ሰላም በላት። ናዚ ግዴለህ
አለን ቴዳ ዳና ፍፄ ያለውልህ እንዳጋጣሚ ማይስ ደውልልኝ እኔ የተለየ ነገር መናወራ መስሎኝ ነው አንተም ጋር የደወልኩት እንዳጋጣሚ ማይደውላልኝ ነው ዛሬ እንድንገናኝ በጋራ የፈለኩትና ያው ነገሮች ያላለቁ ነገሮች አሉ ቤተሰብ እንጨርሳለን ሁሉንም ነገር በሰላማዊ በሆነ መልኩ እንጨርስበት ሁኔታ ነው ያለውና ማይ ምንም አትናገሪ በእናትሽ ሰላም ምናምን ሊሆን የሚችለው ይኸውልህ መጀመሪያ ከሁለታችሁም አንድ መፈልገው ነገር አለ አንተ እኔና አንተ ያያዝነው ነገር በግል የሆነ ነገር ጨርሰን ካንተም ሆነ ካንተ መለየት ነው እንፈልገው ከሁለታችሁም ጋር ምንም አይነኛው ደግሞ ትናንትና ከሱ ጋር ሲጀመርከው ነገር ማለት ማንነቷ ያስቀመጥካት ማን እንደሆነችና ከነ ቡችላ በለው ማይ ሌላ ነገር ነው አይደለም ማይ ያው ነው ከነልጇ ቡችላ ማይ ፍፄ አይደለም ይኸውልሽ ማይ እኔ ሌላ ነገር ነው ያሳየሁት ለፍጹም ማለት ነው በጋራ ሆነን በግሩፕ ሆነን ማለት ነው ከዛ በፊት የተነሳ ነው ፎቶ ነበር በጋራ ሆነን ማለት ነው ሰምተሽኛል እሱ ፎቶ ቆቅላ ምንም አላውቅም እሺ ማይ እሱ ፎቶ ተልኮልኝ ስለሱ ፎቶ ነው ያስረዳሁት እንጂ ማለት ነው ሌላ ምንም የተለየ ነገር ያሳየሁት ነገር የለም ማይ እኔ ላንቺ አልዋሽሽም መስራት ይኑር ወደዛ እኔ ጻ ልጅ አይደለሁም እሺ እኔን አይደለም የምታታልለው ሲጀመር ልንገር እኔ እናንተም የመጨረሻችን ነው የመጨረሻ እኔ እናንተም እንጨርሷል ነገር አለ እንጨርሳለን ሁለታችሁንም አይናችሁን ማየት አልፈልግም ከዚህ በኋላ እንደ ጨዋ እያወራሽ ነው እንዴ አይደለም ማይ ምን ሆነሻል ታማኝ ምናምን ነገር እያወራሽ ነው ማይ ምን ሆነሻል እያወራሽ ነው ፍፄ በእግዚአብሔር አሁን እዚህ ጋር ምን እንነጋገርበት አይደለም ማይ ምን ሆነሻል ግን እኔ አንቺን ዋሽሻለሁ አይደል በጣም አሁን ማናት ነው አንተ ዘርበልስ አሁን ከማላችን ውጣና ወደዚህ አውራኝ ሰማኛለህ እኮ ወደዚህ ጋር ውጣና አውራኝ ምን ስሩ ትደበቃለህ በመደብ እና ማይ እንደዚህ ልንጨቃጨቅ አይደለም የጠራሽኝ እኔ ደውይልኝ ማለት ነው ስለሌላ ጉዳይ የምናወራ መስሎኝ ነው ምን ሆነሻል አንቺ ተው አንተ ፍጹም ማናት ሲጀመር ማንም እንዴት አያገባኝም አሁን ሌላ ነገር አይደለም እንዴት አያገባኝም እስከዛሬ አንቺ ነሽ ታማኛለሽ ምናምን እያልክ ስታወራ የነበረው ምንድነው እኮ አይደለም ያየሁሽ ማይ ዝም በይ በቃ አንቺ ዝም በይ ማይ ምን ሆነሻል ልጇን አታምንም እንደምባል ምን ሆነሻል አንተ ራስህ ሌላ ችግር ስለነበረብህ ነው ማይ ምን ሆነሻል ታዋቂ ታወራለሽ እንዴ አንቺ በገዛ ቤቴ ልጅ ላይ እኮ አንተ ዝም በል ምን ሆናል ከኔ ጋር ቆሎ ያያት ኧረ ዝም በል አወራለሁ እሱ ምን ሆናል ኧረ ዝም በል እናት ዝም በል በጣም አወራለሁ ተው ቆይ ትሄዳ በእናትህ ልንገራት ልኳል ፍፄ ስላልኩሽ ነው አይደለም ምንም አታረግ ምን ታረግ አሁን ማይ ዝም ነው አሁን ዝማቲም ቤተሰቦቼ ክላስ ገብተውኛል አንቺን ጫፍሽን በቃ ለምንም እንዳልነካሽ አይ ምን ሆነሻል ግን ዛሬ በዚህ ልክ ልናወራ ነው እንዴ ተራሽ ምንም በዚህ ልክ ምናምን አይደለም እኔ በቃ ያለው ነገር እንድትነግሩኝ ነው ፈልገው አፍሽን ዝጊ በቃ ምንም የምታወሪበት እንትን የለም አንተና ማን ላይ እዚህ ቆመ ወደዛ እያልክ ነገር እንትን ምን አረኩኝ ማይ አንተና እኔ ምን አልኩኝ መጀመሪያ ለኔ ተሰያዝከው ነገር አታሳየኝም ወይ ለኔ አታሳየኝም ወይ ያስከው ነገር አሳየኛው እኔ አሳይሻለሁ እኮ አሳየኝ አውጣና አሳይልኝ ተረጋጊ አንቺ ተረጋጊ ማይ ምን ሆነሻል ወይኔ ምንድነው የምትይው አንቺ ቀመጠህ ላይል ነው በያታ እኮ ያሳየኝ አንቺ ትሻላለሽ ታምናቅ ኖራለች ብቻዋን ከልጅነቷ አንተ ዝም በል ስለምንድን ነው አንቺ አልሻል እንዴ አንተ ዝም በል በእናትህ በእግዚአብሔር ወይኔ ደሞ ታወራለች እንዴ አሳየኝ አንተ ማይ ምን ሆነሻል አሳየሽ አንቺ አይደል እንዴ አንተ ሲጀመር ማለት ነው እኔ አላውራ ነገሩ አላውራ ምን ሆነሻል አላውራ እኔ አሳየኝና በእናትህ ተረጋጊ ማይ ምንም አሳይሽ ነገር የለም አሳየኝ ምንድነው ማሳይሽ አይደል ተጣጥኩት እንዴ የሱ ነገር ደግሞ አሳሰበካ አዎ ስንት ይገርምሻል ማለት ነው እያስመሰልሽ ማለት ነው ከጓደኛዬ ጋር ለይተሽኛል እኔ ያሌለ እንትን ውስጥ ጥርጣሬ ውስጥ እንድገባ አርገሽኛል አንቺ ተረጋጊ ለነገሩ አሁን ባትቆረቆርለት ይገርመኛል ሚስጥር ይዞላል ትልቅ ሚስጥር ማይ ዝም በይ ማይ ምን ሆነሽ ነው ዛሬ ለምንድን ነው ምንም እንትን በል በደንብ ተቆርቆር በደንብ እንትን በልለት ማይ ምን ይሆነሻል
በቃ እንሂድ። በቃ እንደዚህ ከሆነ ምንድን ነው የምትይው? በቃ እሱ ስቆጣው ማን ነው ይሰማኛል። ቢያንስ ይፈራል። አንቺ ግን ማን አይን አውጣ አይንሽን አውጥተሽ እንደዚህ አይንሽን ጎልብዬ ነው የማውጣው። ስለዚህ ማሂ ተረጋግተን ማውራት ከቻል ተረጋግተን እናውራ። ተረጋግተን ማናወራ ከሆነ ምንድን ነው? ፎቶውን አሳየኝ። ፎቶውን አሳየኝ። ስለምን ፎቶውን ማሳየሽ? አንቺ ምን ሆነሽ? ፎቶ ማየት ከፈለግሽ ሂጂ ፎቶ ቤት ሂጂ። እዚህ ቴዲ ጋር ነው ፎቶ አሳየኝ ምናምን ብለሽ ያስቀመጥከውን ቅምጥን ነው ዴል ይያርክ ማሂ ተረጋጊ። በቃ ሌላውን ነገር አሁን ልዘርበል ቴዲ ማለ ገብቶ ወደዚህ ወደዛ አልፈልግም። ያሳየኝ ምንድነው የሚያሳይሽ? ስለምን ያሳየኝ? አታይም? በቃ ምንድነው የምታየው? እሺ ዘርበል እሱ ያሳየኝ። ልቀቀኝ። አንተ አሳየኝ። ማርያምን እንትን አልክ ስነ ስርዓት በይ ማሂ ምን ሆነሻል? ወይኔ ቴዲ ማሂ ረፊ እኔ እሺ ምንድን ይንገረኝ። እሺ ምንድነው ያለችው? መች ነው የመጣችው? ምናምን እስኪ ልቀቀኝ። ወይኔ ቴዲ ስማ ማሂ ረፊ ቴዲ አለ። ቆይ እስቲ ቆይ ትምታኝ እስቲ ደብድብኝ። አንቺ ወንድ ልጅ ሴት ነገር ሴትም አይደለሽ። ምን እስቲ ሴት አይደለሁም። ለዛ ነው ሌላ ሴት ፍለገርከው ቀመጥ ያስቀመጥከው ለዛ ነው። አንቺ እኮ ነገርዬው እኔ እንደ ሴት አንቺ እንደው እንደኮ ነው ያንየው ነገር እኔ ባይዘይ ለልጅ ዘርበል በእናትህ ወይኔ ሰምተሽኛል? እያየሽኝ አውሪ ቴዲ። አንተ ይኸውልሽ ባይዘይ ማን ነው ገላጋይ ባለበት አላ አይደለም ፈሪም ራሱ ማን ነው ያዙኝ ልቀቁኝ ማለቱ አይቀርም። ስለዚህ አንተ ቴዲ ጥግን ያዝና እኔና እሷ ማውራት ካለብን ምንም አታወራም። እዚህ ጋር ነው እንደምታወራው አንተ። በእናትህ አንተ እረፍ። አንቺ የምትፈልጊው ነገር አለ? ምን አሳየኝ ልጅቷን። እኔ ቷላ እኔ ፎቶ ማቆም ፎቶ አለ እንዴ? እሺ እንደ አንተ ሳታውቀው ሱቄት አመጣው። እኔ ምን አውቃለሁ? አለ ያስቀመጥካትና አሳየኝ። ማይ ዝም በይ በቃ አሳየኝ። ያስቀመጥኳትን ቅምጥ ከመፈለግሽ በፊት መጀመሪያ ራስሽን እንትን ማለት ማስተካከል ነበረብሽ በባህል። ይኸው ለኔ ምንም የሆንኩት ነገር የለም። ሰማኛለህ? እኔ እኮ አንቺ ሆነሽ ነው